ወሳፕ ቱ ፋሚሊ እንዴት ናችሁልኝ? ሁሉ ፒስ ሁሉ ፋፈሽ እንዴት ናችሁልኝ? ዛሬ እንግዲህ ባበደ የሪአክሽን ቪዲዮ ተመልሼ መጥቻለሁ። እሱ ምንድነው አሌክስ ንጉስ ኳኳ የሚል ዲስትራክ ለቋል። ያንን ዲስትራክ ላይ እንግዲህ ሪአክት እናደርጋለን። አብራችሁን ቆዩ። ዲስትራኩ ለማን ነው የሚለውን እንግዲህ ቪዲዮን እያየን ማን ነው ምንድነው የሚለውን ዲቴይል እንመለከታለን። እናንተ ግን አብራችሁን ዘና ፈሳ በሉ። ሌትስ ጎ። የዲስትራክ እንግዲህ የተለቀቀው በራሱ በአሌክስ ንጉስ ዩቲዩብ ቻናል ነው። አሌክስ ንጉስ ኳኳ ይላል። እስኪ እንመልከት። በሙዚቃ እናውራ እስቲ። ሙዚቃ እናውራ። ኦኬ። ዜማ የሰንደሉ ታሪክ ትዝ አለኝ። እሺ። ሰንደል ተረኩሶ እስከሚያልቅ የሄርሚ አንድ አይነት ሽታ ነው ያለው። ዛምዲያው ዜማ ብሎ ገባ። በቃ አሁን እንቅጭ ነው ዛሬ የምናወራው። ዳይሬክት ነው የምናወራው። እንቅጭ ማለት ነው። ዜማ ብሎ ነው የገባው። ልጅ ማይክ እንግዲህ አልበሙ ላይ ሲለቅ ዜማ የሚል ዲስትራክ አለው። ስለዚህ ከሱ ጋር ሊገናኝ እንደሚችል መገመት እንችላለን። ከዛ የሰንደሏ ታሪክ ትዝ አለኝ አለ። ሰንደል እንግዲህ ተለኩሶ እስኪያልቅ ሽታው አንድ አይነት ነው። እዛ ቤትም እንደዛው ነው ብሎ ነው መግቢያው ነው የገባው። ስለዚህ ስለማን እንደሆነ በቃ አይዲያውን ይዘናል። እስኪ እንቀጥል። ያሞነ እንደሞነ ቆየዝናው ከጅሽ ከዋለ አንድ አልበም ባንድ ሙዚቃ ሰባኗል ሊበቃ ዋኑ አሌክስ ንጉስ ባንድ አልበም ባንድ ሙዚቃ ይበቃል ተባኗል በቃ ነው። ስለዚህ እንደሚታወቀው ልጅ ማይክ ላስት ድሮፕ ያደረጋቸው ሁለቱ አልበሞች በጣም ብዙ ሰው ያው ተቃውሞ አለበት በጣም። ይሄኛው ደግሞ ከዛኛውም የባሰ ነው ተቃውሞ። ምንድነው በቃ ዜማው ተመሳሳይ ነው፣ ምንም አዲስ ነገር የለውም። ለዛ ነው ባንድ አልበም ባንድ ሙዚቃ ተባኗል ይበቃል በቃ አስገቡ። ምንም ባንል ምርጫችን ነበር። ባላየም ሞከር ባላየም ባልሰማም ለማለፍ ሞከር። ስለሚገባ ልፋቱ ለሁለት አስርቱ በድሮ ዜማ ተደግፎ የመጣ ስልቱ ሙሽራ ናቸው ብለን ጋሼ ላልሰጥ በድሮ ዜማ ተደግፎ የመጣው ስልቱ ዛሬ ድረስ ማለት ነው። ምን እያለን ነው አሌክስ ንጉስ? እንግዲህ ልጅ ማይክ ያው ድሮ ነው የሆነ ነገር ድሮፕ አደረገ። እስከ ዛሬ ግን በዛ ነው ያለው ነው። ከዛ በኋላ የተሰሩት ስራዎች እንደ ሰንደሉ ናቸው እያለ ነው። ስርቱ በድሮ ዜማ ተደግፎ የመጣ ስልቱ ሙሽራ ናቸው ብለን ጋሼ ላልሰጥ ምላሼ ባዚ የልጅ ማይክ ዲስትራኩ ዜማዬ ሲጀምር ምንድነው የሚሉን ጋሼ ምናምን የሚለው ፓርት አለ አይደል? ጋሼ ያለው እንግዲህ አሌክስ ንጉስ ነው። እዚህ ጋርም አሌክስ ንጉስም ጋሼ የሚለውን ቃል ተጠቅሞታል። ከጋሼ ጋር ደግሞ ምን እንዳለ ደግሞ እንየው እስኪ። ድሮ ዜማ ተደግፎ የመጣ ስልቱ ሙሽራ ናቸው ብለን ጋሼ ላልሰጥ ምላሼ ሚዜዎቹም አላርፍ ቢሉ ያው እነሻሼ ሚዜዎቹም አላርፍ ቢሉ ያው እነሻሼ ማን ነው? እዚህ ጋር የሆነ ነገር ክራክ ማድረግ አለብን። ልጅ ማይክን ምንድነው ሚዜዎች አሉ ያሉት ነው አሌክስ ንጉስ ማለት ነው። የልጅ ማይክ አልበም ላይ እንግዲህ ፊቸሪንግ የገቡ ሰዎች አሉ ከአሌክስ ንጉስ ጋር ቢፍ ያላቸው። እሱም ደግሞ እነማን እንደሆኑ ታውቃላችሁ። ያው ግልጽ ነው የምናወራው። እዛ ጋር በአየር በራሪ ላይ እንግዲህ ኤምሲ ሲያምረኝ ዲስ ተደርጎ ነበረ። ከብሊንግ ጋር ደግሞ ያላቸው ነገር ታውቃላችሁ። ስለዚህ ሻሼ ማን ነው የሚለውን እንግዲህ ማወቅ ትችላላችሁ ነው ሻሼ ምላሼ ሚዜዎቹም አላርፍ ቢሉ ያው እነሻሼ እስከማውቀው የሚከበር ሰው ነው የሚባል ጋሼ። ታዲያ ምን ችግር አለው ቢለው ጋሼን ለጋሼ። እዚህ ጋር ምንድነው ምን ችግር አለው ጋሼን ቢለው ለጋሼ ኢቭነን ነው። ገባችሁ አይደል? ምን ችግር አለው ነው። ከዛስ አሁን ወዳጆቼ ብለ የሰበሰብካቸው እኔ ነፍስ ይማርልን ብዬ የተኳቸው ናቸው። ፍሶ የነበረው አሁን የሰበሰብካቸው እኔ ነፍስ ይማርልን ብዬ የተኳቸው ናቸው። ማመን ይሄ ከባድ ነው። ይሄ እውነት ለማውራት በጣም ከባድ ነው። በቃ ቅድም ያልኳችሁ ነገር አለ አይደል? እነዛ ሰዎች ማለት ነው የሆነ ሰዓት ከአሌክስ ንጉስ ጋር ነበሩ፣ ዛሬ ላይ ደግሞ ልጅ ማይክ ጋር ነው ያሉት። ስለዚህ አንተ ሚዜዎች የሰበሰብካቸው እኔ ነፍስ ይማርልን ብዬ የተውኳቸው ናቸው እያለ ነው አሌክስ። እውነታውን ሊጠራ መስክረው ነው ቀረቡ ተራ በተራ ዜማ ነው የተባለ በቀን 10 የተባለ አፈመስኩት የተባለ ለየት ያለ ውስጥ አለ። በዚህ ሳቋቺ ይገባችኋል። ሂፓፕን እኔ ነኝ ያፈመስኩት እዚህ ብሎ ነበር ልጅ ማይክ ዜማ የሚለው ትራኩ ላይ ማለት ነው። ስለዚህ ለዚሁ ነው የታለ አፈመስኩት ያልከው እዚህ ስራ ላይ ማለት ያ የተለየው ሚውዚክ የታለ ለዚሁ ነው ብሎ ነው አሌክስ እየሳቀ ያለው። እሺ ነገው ቆየዝናው ከጅሽ ከዋለ ባንድ ሙዚቃ ተባኗል ይበቃል በቃ አሌክስ ንጉስ ዋው ንጉስ
እዚህ ይገርማል። ይቻላል እንደዚህ ዲስ ማድረግ ይቻላል። እውነት ያበደ ዲስ ትራክ ማለት እስቲ ነው ያለነው የመጀመሪያው ቨርስ ላይ ነው፣ ግን በቃ በደንብ በሚገርም ሁኔታ ዲስ ተደርጓል። ሲቀጥል ደግሞ ፍሎውን አይታችኋል። ሪል ሂፕ ሆፕ ነው የምሬን ነው የምላችሁ። በቃ ምንም የምታወጡለት ነገር የለም። በጣም ነው የተመቸኝ። እስኪ እንቀጥል። የጊዜ እንጂ የሰው ጀግና የለውም እንደሚባለው፣ ታዲያ ቀን ሲመጣ ወንፊት ውሃ እንደሚዛውቃለው። ታጋይ ነኝ ታጋይ ብቻዬ ምንም ከሰው ማልጠብቅ፣ ላመንኩበት ምሞት ሁሌ በፈተና የማልወድቅ። አሌክስ ንጉስ እንደምታውቁት አልበሙ ላይ ማንም ሰው ፊቸሪንግ አልገባለትም፣ ከማንም ጋር አይሰራም። ስለዚህ ብቻዬን ነኝ ራሴን ችዬ በራሴ መንገድ መሄደው እያለ አለኝ መድኃኒ ዓለም የኔ መንገድ ልዩ ነው ሰው አልከተልም። አማ ሐስለ ወደድክም ጠላህም ይኸው ምስሌ በአይነት ተሳለ። ሐስለረኝ በቃ ወደድክም ጠላህም ይኸው ምስሌ በፊት ተሳለ ነው። ገባችሁ? እዚህ ጋር ምንድነው የኔ መኖርም ኖቲስ አድርጋል፣ ያ ደግሞ በቃ የሆነ ነገር ፈጥሮብሃል እያለ ነው። ከእሁድ እስከ እሁድ እኛ የለንም ፋታ፣ ጠላት የበዛብን ስለምንሄድ ቀጥታ። ቀድመ ስታሳይ ብዙ ነው ወቃሹ፣ ትግሉ ስትፈጽም ሊሆን ስኬት ተቋዳሹ። ዋው ወሳኝ ነው ወሳኝ ነው። እቺ ነገር በጣም ነው የተመቸችኝ። ወሳኝ ነው። ዜማ ነው የተባለ በቀን 10 የተባለ ልጅ ማክ ዲስ ትራኩ ላይ ዜማዬ ላይ ማለት ነው። ምንድነው ይሄማ ዜማ ከሆነ በቀን 10 አይነት እንሰራ ነበረ ብሎ ነበር። ለዛ ነው ገባችሁ? እዚህ ጋር አሌክስ በቀን 10 የተባለ በቀን 10 የተባለ ለዚሁ ነው አፈመስኩት የተባለ ሂፓፕን አፈመስኩኝ ያለው ለዚሁ ነው። ለየት ያለ ውስጥ የታለ በዚህ ስራ የታለ ነው የታለ ነው እንዴ? አለቀ። አሌክስ ንጉስ ይችላል። የምሬ ነው የምላችሁ ይችላል ማለት በአንድ ዲስ ትራክ ዲስ እንዲ ነው የሚሰራው። በቃ ምንም አንልም፣ ብዙ አናወራም። ዲስ እንዲ ነው የሚሰራው። የሚገርማችሁ ደግሞ ዲስ ሆኖ ማለት እንደ ፈጣን አላየንም እስከዛሬ አይደል? እንደዚህ ጽድት ባለ ስራ ደረጃውን የጠበቀ ግን ወዲያው የመልስ ምት ቁጭ ያደረገው ማለት ነው። በጣም የሚገርም ነው። ምን ተሰማችሁ እናንተ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሌሎችም መልስ ይሰጣሉ ብለን እናስባለን። የሂፕ ሆፕ እንግዲህ ጦርነቱ የዲስ ጦርነቱ ድሮ ላይ የቀረው ነገር ዛሬ ላይ እንደ አዲስ የተፋፋመ ይመስለኛል። አሌክስ ንጉስ እንግዲህ ያበደ ስራ ነው የሰራው። በዚህ አጭር ቀን ውስጥ እንግዲህ የሚገርም ምላሽ ነው የሰጠው። እኔ በጣም ነው የተመቸኝ። እናንተ እንዴት አገኛችሁት? ሀሳብ ሴታችሁን ኮሜንት ላይ አስቀምጡ። ፒስ አውት